ሰላም ጤና ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንግዲህ ወራቶችን እናያለን። የግሪጎሪያን ካሌንደር ወይንም ደግሞ የአውሮፓውያን ካሌንደር የያዛቸው ወራቶች ምንድናቸው የሚለውን እነዚህ ጃንዋሪ ፌብሩዋሪ የሚላቸውን ማለት ነው። ዛሬ እነዚህን እነግራችኋለሁ። እንግዲህ ምንም የማናውቀው ነገር ከሆነ አዲስ ከሆነብን እንድናውቅ ነው። የምናውቁ ሰዎች ደግሞ ጀስት አዌርነስ እንዲኖረን ነው። እና እነዚህ 12ቱ ወራቶች ምንድናቸው፣ ስማቸውስ ምንድነው፣ ከየት ነው የመጡት የሚለውን ነገር በደንብ አሳያችኋለሁ ማለት ነው። ኦኬ። ስለዚህ ይሄን ቪዲዮ ደግሞ ሼር የመጀመሪያው ወር ጃንዋሪ የሚባለው ወር እንግዲህ ጃነስ የሚባል ትርጓሜ አለው። ይሄም ምንድነው የሮም የአማልክት ስም ሲሆን የዚህ የሮም አማልክት ስም እንደ ጣዖት የሚጠቀሙበት ነው። እና ይሄም ጃነስ የሚባለው ጣዖት ሁለት ፌስ የነበረው ማለት ነው። ጃነስ የተባለው ምንድነው ሁለት ፌስ አለው፣ አንድ ከፊት አንድ ከኋላ ያለው አማልክት ነው። እንግዲህ ጣዖት ነው፣ የሚሰዋለት ሪቹዋል የሚደረግለት አምላክ ነበር። እንግዲህ ይሄ ጃንዋሪ የሚለው ከዚህ ከጃነስ ከሚባለው የሮም አማልክት የመጣ ስም። ሁለተኛው ፌብሩዋሪ ነው። ፌብሩዋሪ የመጣ ወርዱ ስሙ ፌብሩሊያ ወይም ደግሞ ፌብረስ የሚባል አኔሸንት ሮማንስ ውስጥ ሳክሪፊኬሽን ኦፍ ኪድስ ወይም የህፃናት መስዋዕትነት የሚቀርብበት ስነ ስርዓት ወይንም ደግሞ እንደ ፌስቲቫል ነው። እና ይሄ ፌብሩዋሪ ይባላል። ፌብረስ ወይንም ፌብሩሊያ ይሉታል። ሮማን ኤምፓየር በዛን ዘመን የነበሩ ሰው ፌብሩሊያ ይሉታል። ነጮቹ ሪስቲክ ጋድ ይባላል። ሪቹዋል ማለት ነው። ሳክሪፊኬሽንን የሚቀበል አማልክት ነው። ሌላኛው ማርች ነው። ማርች የመጣው ቃሉ ማርስ ከሚለው ስም የመጣ ነው። ይሄም ትርጓሜው ምንድነው? የጦር አምላክ። ማርስ የሚባለው የመጀመሪያ ወር ነው። በጦር ዊን ካረጉ ካሸነፉ በኋላ የሚገቡበት አምላክ ነው። እንግዲህ ኪፕ ኢን ማይንድ አማልክቶችን ነው እየጠራ ያለው እያንዳንዱ ወራት ማለት ነው። ጋድ ኦፍ ዋርስ ይባላል። ይሄ ማርች የሚለው ማርስ ከሚለው ነው የመጣው። በሮማውያን ካሌንደር ይታወቃል የመጀመሪያ እንደሆነ። አራተኛው ምንድነው? አፕሪል የሚባል። አፕሪል ማለት የመጣው የግሪክ ወርድ ሲሆን አፍሮዳይት ከሚባለው ወርድ የመጣ ነው። ይሄም የግሪክ ጣውጣት አምላክ በሴት የምትመሰል አምላክ አለች እና እቺም የቢዩቲ የቁንጅናና የፍቅር ተምሳሌት ብለው በሮማን በዛን ዘመን የነበሩ ሮማያኖች የሚያመልኳት አማልክት ናት። አፕሪል 28 ቀን ነበረው። ጁሊየስ ሲዛር ከመጣ በኋላ ሪፎርም አድርጎት ቀኑን ወደ 30 እንዲሆን ተደርጓል። እንግዲህ የአፕሪል አፍሮዳይት የሚባለው የዚች የቁንጅናና የፍቅር አማልክት ተብላ የምትጠራው አፍሮዳይት ከዛ የመጣ ነው አፕሪል የሚባለው ማለት ነው። ሜይ ደግሞ የሚባለው የመጣው የሮማን አምላክ ስትሆን ማየስ የምትባለው አምላክ ስምን ይዛል። ሜይ የሚለው ማየስ ወይንም ደግሞ በሌላ ስሟ ማያ ብለው ይጠራታል። ማያ ወይም ማየስ። እችም እንግዲህ ጣዖት ናት፣ ጋድነስ ወይንም አማልክት ስትሆን አማልክትነቷ ደግሞ የሚመለከተው ፈርቲሊቲና ፍላወር አበባና ስለ ፈርቲሊቲ ያንን ኤንካውንተር የምታደርግ ያንን ሪቹዋል የሚሰጣት የሚሰገድላት አማልክት ናት። እንግዲህ ማያ ሜይ የሚለው እንግዲህ ከእሷ ስም የመጣ ነው። ቬነስ ከምትባለው ጋር ከሮማውያን አምላክ ጋር ቬነስ የምትባለው ጋር በጣም ተመሳሳይነት እንዳላት ታሪክ ይናገራል ማለት ነው። ስድስተኛውና ጁን የሚባለው የተሰጠው ስም የሮማን ጋድነስ ወይም ጁኖ ከሚባል የሮማን ጣዖት ወይንም አማልክት ጋር የሚያያዝ ነው። ይሄ ጁኖ የሚባለው ስሙ የሮማን ኢውኖስ ወይንም ወጣት ሲሆን ይሄ ቫይታል ኢነርጂ ከኃይል ከጉልበት ጋር የተያዘ እና ከፈርቲሊቲ ጋር የተያዘ አምላክና የሚመለክ የሚሰገድለት የሚሰዋለት ጣዖት የነበረ እንደሆነ ነው የሚታወቀው። ጁኖ ይባላል። እንግዲህ የጁን ያ ወር የመጣው ከዚህ ስም ነው ማለት ነው። ጁላይ እንግዲህ የመጣው ከጁሊየስ ሲዛር ከሚባለው በ46ኛ ቢፎር ክራይስት ዘመን የነበረው የሮም ንጉስ ጁሊየስ ሲዛር ከሚባለው የመጣ ነው። እንግዲህ ጁላይ የሚለው ወር የሮም ንጉስ ጁሊየስ ሲዛር የመጣ ሲሆን ከግሪጎሪያን ካሌንደር በፊት የነበረና ጁሊያን ካሌንደር የሚባለውን እሱ እንዳመጣው ይሄ ንጉስ እንዳመጣው ታሪክ ይነግረናል ማለት ነው። እንግዲህ ይሄ ንጉስ በጣም በጊዜው ከነበሩ በጣም አስጨናቂና ጨካኝ ከሆኑ ንጉሶች መካከል አንዱ እንደነበረ ይታወቃል። ካሌንደሩን እንደጻፈና ይህም ካሌንደር ጁሊያን ካሌንደር የሚባል እንደሆነ ይታወቃል። ኦገስት እንግዲህ የጁሊየስ ሲዛር ኔፊው ነው የሚባለው። እንግዲህ አውግስተስ ሲዛር የሚባለው ይሄው ንጉስ ነው። እንግዲህ እሱ ካለፈው በኋላ በ63ኛው ቢሲ የነበረ ንጉስ እንደሆነና የሮማን ኪንግ ሩል እንዳደረገ የሚታወቅ ንጉስ ነው። ይሄም እንደዛው ያው ከሱ የተወራረሰ ነገር አለው ከጁሊየስ ሲዛር ጋር። ስለዚህ እሱም ንጉስ እንደነበረና በሱ ስም አስመልክና ያስገዛ ያስገብር እንደነበረ ነው የሚታወቀው። ይሄም ኦገስት የሚባለው ወር በሱ ስም የመጣ ነው።
ሴፕቴምበር ላቲን ቃል ሲሆን ወርዱም ሴፕተም የሚባል ትርጓሜ ያለው። ሴፕተም ማለት እንግዲህ 7 ሄክሳጎናል የሆነ ኒውሜሪካሊ እንደ አምልኮ የሚጠቀሙበት 7 ሳይድ ያለው እንደማለት ነው እና ይሄንን እንደ አምልኮ ሪቹዋል በዛን ዘመን ይጠቀሙበት ነበር። ሴፕቴምበር እንግዲህ ሴፕተም ከሚለው ወርድ የመጣ ነው። ሌላኛው እንግዲህ ኦክቶበር ነው። ኦክቶበር እንግዲህ ኦክቶበር የሚባለው ወር እንግዲህ ኦክቶ ከሚለው ስም የመጣ ነው። ኦክቶ ማለት እንግዲህ 8 ቁጥርን የሚወክል ነው። ጋድ ኦፍ ዘ ሲስ ወይንም ደግሞ የባህር አማልክት ከሚባሉት ውስጥ እሱ የሚመለክለት ኦክቶፐስ ወይንም ደግሞ 8 እግር አለው ተብሎ የሚታመን እንስሳ። እንደውም ትዝ የሚላችሁ ከሆነ ድሮ ላይ አንድ የነዳጅ ማደያ ነበረ አጂፕ የሚባል ታስታውሱት ከሆነ እሱ 8 እግር ያለው እንስሳ አለና በዛ የተሰየመና ያ እንስሳ ይመለክ እንደነበረ በምድር ላይ እንደነበረ የሚናገሩ ሂስትሪዎች አሉ። ኤግዚስት ያደረግም ጠፍቷል ብለው የሚናገሩት ነገር አለ። which is ግን ኤግዚስት እንደሚያደርግ ሂስትሪ ነግሮናል። ከጥፋት በኋላ ስለሆነ አለ ተብሎ ይገመታል። እንግዲህ ይሄ ወርሺፒንግ ሪቹዋል ነው የሚያመለክተው። ኦክቶ የሚለው ኦክቶፐስ ወይንም ኦክቶ የሚለው 8 ቁጥርን የሚወክል ነው። ይሄም እንግዲህ በግሪክ ሲቪላይዜሽን ጊዜ የነበረና የወጣለት እንደሆነ ይታወቃል ማለት ነው። ኦክቶበር የሚባለው 8ኛ ወር ነበር። ነገር ግን አሁን 10ኛ ወር አድርገው ሚስሊድ አድርገው ኒውሜሪክሱን ለኛ አቅርበውልናል። እንግዲህ የራሳቸው የሆነ ሴክሬት ስላላቸው ማለት ነው። ኖቬምበር የሚባለውና ቀጣዩ ኖቨስ የሚባል አለው። ኖቨስ ማለት እንግዲህ 9ን የሚናገር ነው። 9 ቁጥር እንደሆነ ይታወቃል። ያው ኒውሜሪካሊ እንግዲህ ያዛቡት ነው። ኖቨስ 9 ነው። ከዛ ዲሴምበር አለ። ዲሴምበር የሚለው እንግዲህ በዚህ በግሪጎሪያን ካሌንደር መጨረሻ ላይ የተቀመጠው ሲሆን ትርጓሜውም ደሰም የሚል ነው። ኢትስ year of ቪርጎ ይሉታል። የደሰም እና የቪርጎ ወይንም ደግሞ ሳክሪፊኬሽን ሳክሪፋይ የሚደረግበት መንዝ ሪቹዋል የሚበዛበት ሮማን ጋደሶች ወይም የሮማን አማልክቶች በጣም የሚመለኩበት ብዙ ሳክሪፊኬሽን የሚደረግበት አመት እንደሆነ ይታወቃል። እንግዲህ ኖቨስ የሚባለው ደሰም የሚባለው ያው እንደምታውቁት በዲሴምበር ብዙ የበዓሎች ላይክ እንደ ክሪስማስ የተለያዩ ነገሮች በጣም የሚገበርበት ወር እንደሆነና ሳክሪፊኬሽን የበዛበት ወር እንደሆነ ይታወቃል። እንግዲህ ሮማን ጋደስ ወይም የሮማን አማልክቶች የሚፈልጉት ነው። እንግዲህ ይሄን ሁሉ ካልን እንግዲህ የመጡት እንዳለ እነዚህ የምናውቃቸው ጃንዋሪ ብሎ እስከ ዲሴምበር ያሉት 12 ወራቶች ግሪክና የሮማን ኤምፓየሮች ያመጡት አማልክቶቻቸውን የሚያመልኩበት እንደሆነ በዚህም ዘመን እየተጠቀምነው እንደሆነ ለማሳወቅ ነው። እንግዲህ ስለዚህ እንደ ክርስቲያን እግዚአብሔር በሰማይ አለ። ቀናቶችን ወራቶችን ሳይሆን ዓለምን ሁሉ የፈጠረው ፈጣሪ እግዚአብሔር አምላካችንን እያመሰገንን ቀኖችን ሳይሆን የምናከብረው ፈጣሪያችንን ነው። ወሮችንና በዓላቶችን ሳይሆን እግዚአብሔር አምላካችንን እንድናከብር ጥሪ ያቀርብላችኋለሁ። መልካም ጊዜ ይሁንላችሁ። ፎሎ በማድረግ ደግሞ ተባበሩን ማለት ነው። መልካም ጊዜ። God bless you all.